እንዴት እንደሆነ ቁጭ አደርግልሃለሁ። ከዛ ነገ የምትረዱኝ እጅግ በጣም ነው የማመሰግነው። የምትረዱኝ ንቃተ ህሊናችሁ ከፍ ያለ ሁሌም እኔ የምናገረውን ነገር መጨረሻ ላይ ስለምታውቁ እናንተ ምስጋና ሁሌ በጣም አክባሪያችሁ። የማትረዱኝ ደግሞ ስትረዱኝ ችግር የለም። እኔ ለምን እንዲተናገረኝ ምናምን ያለ ስለዚህ የማትረዱኝ የሆነ ሰዓት ስትረዱኝ ስለማቅ የምትረዱኝ ነው። እኔ አሁንም ይኸውላችሁ በደንብ እንድትሰሙ የምፈልገው ነገር አሁንም ጌጤ አሁንም ነፃ አልወጣችም። አሁንም ቢያንስ ላይቭ መታ መናገር ጀምራለች። ነገር ግን ይቀራል። አሁንም ከዚህ ግሩፕ መውጣት አለባት። የምታዝኑላት ወዛ አካባቢ ያላቸው እኔ እዚህ ነኝ ያለሁት። መቼም ዱባይ አካባቢ የኢትዮጵያ 70% ቲክታከር እያለ እኔ ከዚህ ልደርስላት አልችልም። ሐቁ ነው የምናገረው። እኔ አሜሪካ አካባቢ ጊዜ ካለኝ የሚሆነ ሰው ማስተባበረው ሰው ካለ ነው የምሞክረው። ዱባይ ሄጄ ምንም ላደርግ አልችልም። ዱባይ የኢትዮጵያ 70% ቲክታከር እያለ እኔ ተሙ ከአሜሪካ ሄዶ ምንም ሊያደርግ የሚችለው ነገር የለም። አረ ከዚህ በላይ ምን አይነት እርዳታ አለ? ከዚህ ችግር ውስጥ ማን ነው እኔ ነኝ ወንድ ያለ እሱን የተናገረው? ማንም አይናገረው። ስለማውቀው ማንም አይናገረው። ዱባይ 70% ቲክታከር አለ፣ ማንም አይናገረው። አንደኛ የሀገሩ ሕግ ነው፣ አይናገሩትም። ሁለተኛ ይፈራል። ወንድ የሆን እስቲ ኤቢ ማርሻልን ዱባይ ሆነ እንዲህ ስተሰርታሉ አትናገሩም። ሕጉ ሊሆን ይችላል፣ ችግር የለብኝም እኔ። ነገር ግን አሁንም ጌጤ ነፃ አልወጣችም። ስለማቅ ነው የምነግራችሁ። ማንኛውም የተሰራባትን ድራማ መናገር አትችልም እዛ ሀገር ሆና። ይሄ እኔ ማቀው የራስ እኔ ማቀው ነገር ነው የምነግራችሁ፣ በደንብ ያወራኑ ነገር። እኔ ግን ይችል አትናገር ብላኝ ለምንድን ነው የተናገርኩት? ኦኬ ይችል እኔ ባልናገር ታፍናለች፣ ብዙ ነገር እየደረሰባት ነው። ባልናገርና ነገ የሆነ ነገር ብትሆን መጥቼ እንዲህ ብላኝ ነበር ስለዚህ ብያችሁ በኋላ ምንድን ነው የምትሉኝ? ወረኛ መጀመሪያ አትናገር ነበር እንዲህ ከሆነች በኋላ ልትሉኝ ነው። ስለዚህ ያስፈራሯታል፣ መናገር አትችልም። እኔ ዋሸሁት ነገር አለ? እራሷ የነገረቻችሁን ነው የምነግራችሁ። እኔ የተናገርኩትን ነው። መኪናው ተበላሽቷል፣ ትክክል ነኝ እኮ ምክንያቱም ያወራነው ነው የነገርኩት። መኪናው ተበላሽቷል፣ መኪናው ተቀይሯል፣ መኪና ገራዥ ገብቷል። መኪናውን አልወስድም ማለት አትችይም ተብላለች። ያንን ካልሽ 6000 ድራሙን መልሺ። ከዚህ በላይ መታፈናል? በገመድ ከዚህ በላይ ታስራ ታሳያችሁ? ነፃ እኮ ነው ያወጣኋት፣ ነፃ ነው ያወጣኋት። በነገራችን ላይ ቢያንስ መታ ላይ እንድትናገር አድርጊያታለሁ። ከዚህ በላይ እርዳታ የለም፣ ከዚህ በላይ ምንም እርዳታ የለም። እሱንም እኔ እንደፍሬ የምናገረው እየተሰደብኩ። ከዚህ በላይ እርዳታ ካለ ንገረኝ። ከዚህ በላይ እርዳታ ካለ ከታፈነችበት ወጥታ ቢያንስ መኪናው ችግር አለው ተበላሽቷል፣ ገራዥ ገብቷል ብላችኋለች። ማሰብ ለሚችል ዝም ብሎ ለማይነዳ ሰው ማለት። ቀጣይ ሀሳብ ምንድን ነው የሚሆነው? ልጅቷ ከዛ ግሩፕ ወጣ፣ ምን ተባለ? ጌም እርዳታ። አያችሁ፣ ይሄን ነው የምፈልገው። ሁለተኛ ጥያቄ ልጠይቃችሁ። ልጅቷ በሚባለው መጠን ተረድታ ከሆነ ታዲያ ለምን የእነ አዶናይ እርዳታ አስፈለጋል? ለምን የእነ አዶናይ እርዳታ ሂስቶሪ ላይ ድረሱልኝ፣ ለምን እነ አዶናይን ድረሱልኝ አለቻቸው? ሰዎች እንዳይጫወቱባችሁ ድራማ ውስጥ። ድራማውን በደንብ ነው መመርመር ያለብን። ቁጭ ብለን እንደዚህ ሙቪ እንደሚያይ ሰው ድራማ ወዴት እንደምትሄድ ሲገባ እንዲህ አይነት ትሪኮ ዝም ብለን እንዲከልፍማ ይጫወቱባል። ገባችሁ? ስለዚህ ቢያንስ አሁን ሰው ሰማት እና እኔ እሱን ነው የምፈልገው። እኔ ታዲያ ስለ እሷ ቪዲዮ ሰርቼ ህይወት የሚቀይረው ነገር ይመጣል? ገንዘብ ይሰጠኛል? ወይስ ሌላ ምን ማገኘው ነገር አለ? ለእሷ ነው። ለእኔ ምን የሚጠቅመኝ ነገር አለ? ንገረኝ እስኪ። ገብቷችኋል? ከብሩ በፊት መጀመሪያ ነፃ ነው መውጣት ያለባት። ከብሩ በፊት ጌጤ መጀመሪያ ነፃ ነው መውጣት ያለባት። ብር እኮ የተሰጠህን መኪና የተሰጠህን ብር እኮ የምትበላው ነፃ ስትሆን እኮ። አሁንም ነፃ አልወጣችም። ደፍሬ እናገራለሁ። አሁንም ጎበዝ ሰዎች ካላችሁ ገና ነው ነፃ አልወጣችም። ተናገረች እንጂ ስቲል በእነሱ ስር ናት፣ እነሱ እጅ ላይ ናት። 100% እርግጠኛ ሆኜ ነው የምነግራችሁ። አትናገርም እሷም። አሁንም ሂዱና ከዚህ ግሩፕ አስወጧት፣ ኮምፕሌትሊ ትውጣ፣ ምንም ኮንታክት እንዳይኖራት፣ ምንም በቃ እዚህ ውስጥ አስወጧት። አሁንም ነገ ታመሰግኑኛላችሁ። እኔ መጀመሪያ ላይ ተሰዳቢ ነኝ ታውቃላችሁ፣ ሁላችሁንም እያልኩ አለ። ግን መጨረሻ ላይ ስለማቅ ነው፣ ዝም ብዬ ስለማልናገር ማለት ገባችሁ? ስለዚህ ይሄ መኪና ምንም አይጠቅማትም። ያ መኪና የተበላሸ የማይንቀሳቀስ የማይነዳ መኪና በስሙ አድርገህ ቆልፈህ አስቀምጣታል። እንዳትናገር። ምንም አይጠቅማትም። ሚግሻይ ምንም አይጠቅማትም። አሁንም እርዳታው ቀርቶ ተዋት፣ በቃ ተዋት፣ ነፃ አርጓት።
አታፍኗት፣ ልቀቋት። ታይትሉን ሳያዞረው ከሀገር ወጥቷል። እዚች ጋር በደንብ ያዝልኝ። ይህን ፖይንት መልሼ እጠይቃለሁ። የሸጠልሽ ሰው የሸጠልን ሰውዬ መኪና ታይትሉን ሳያዞረው ከሀገር ወጥቷል እና ያንን መኪና መልሽና ሁለተኛውን መኪና ውሰጂ። ሁለተኛው መኪና ከየት መጣ አትለኝም? ሁለት በጣም የምትመረምራት ነገር ነች። ሁለተኛው መኪና ከየት መጣ? ተመሳሳይ መኪና ወዲያው ሄደው ቅርብ የሆነ ከተማ ላይ ገዝተው መጡ። ተመሳሳይ ብራንዱ ምናምን ይሩን ኢማጂን እንግዲህ መኪና ልሰጥ ተመሳሳይ መኪና ተመሳሳይ ብራንድ ተመሳሳይ ስም ያለው መኪና ይዘውላት መጡ ማለት ነው። ሁለት አትልም። መኪናው መምጣቷል። ይሄንን ውሰጂ፣ ይሄን መኪና ውሰጂ ተባለች። ይሄንን ታይልን፣ ይሄን ውሰጂ እሺ ትልልህና ኢትስ ኦኬ በቃ ይሄን ህዝቡን አያውቅም። ታውቃላችሁ፣ ያወቀው አሁን ነው መኪና መቀየሩ። ያወቁም አሁን ነው ስላችሁም ተቀይሮ የተበላሸ መኪና መሆኑን ገራዥ የገባ መኪና መሆኑን አሁን ነው። ቀጭ እንዴንሽ ከዛ ሁለተኛው መኪና ተሰጣትና ነፍሴ አገር ሰላም ነው ብላ አመስግናልሽ አስነስታ መኪናውን ያበደ ብራንድ መኪና ነው ስትለው በ5 ደቂቃ ቱቱቱቱ ብላ አይ እኔና ጌጤ እኔና አንቺ መስማማት አልቻልንም ተይኝ ልረፍበት አላት ማለት ነው መኪናው። ከዛ መኪናው ተንተፋጥፎ ይመለስልና ገራዥ ይገባል። መኪናው ገራዥ ገብቶ ይሄ መኪና ይብራብኝ አለች። ምን አጠፋች? ይብራብኝ መኪናው። በነገራችን ላይ ማስፈራራት የተጀመረው እዚህ ጋር ነው። አዳምጡኝ በደንብ ድራማውን በደንብ እንድትሰሙት ፈልጋል። ከዛ እዛ ሄዳችሁ ቻሌንጅ እንድታረጉ። ከዛ ይሄን መኪና መውሰድ አለብሽ ይሰራል እና ምግድ ይቅርብኝ። እኔ ለምን መኪናው እኮ 2-3 ሲሞክረው እየጠፋ አንዴ ፓወሩ ይጠፋል፣ አንዴ በሩ አይከፈትም። አዲን በሩ ራሱ የሚከፈተው በገመድ ይመስለኝ። በሩ አይከፈትም በምናም አስበው እንግዲህ ቢሊዮነሩ ነው ይሄን በመኪና ይሰጣል። ቢሊዮነሩ በሩ ማይከፈት ስትጮ ዝም የምትል መኪና ስታስነቅ ዝም የምትል መኪና ተሰጠው። አስበዋል? እንዲህ አይነት ግፍ ቢሊዮነር ነው አይደል? ቢሊዮነራችን ኩራታችን የሰጣት መኪና ጌጤ እንዲህ ስትል ቆመች። ነው መንቀሳቀስ የለብሽም ቀጥ ብለሽ ወይም ጌጤ ስልክ አውርታ ይሆን አላውቅም፣ ወይ ጮሃ አስነጥሳ ይሆን መኪናዋ ቆመች። 5 ደቂቃ ሄዳ ነው በነገራችን። ከዛ መኪናውን መለሰች፣ ገራዥ ገባ እና ይቅርብኝ አለች። ምንድነው ስተቷ? ይሄ መኪና ይቅርብኝ ለምን ብዙ ወጪ ያስወጣኛል ይብራብኝ አለች። ኖ መውሰድ አለብሽ። ይሄ አንዴ ለህዝብ ነግረናል እንዳታስበይን ውሰጃት። እሺ አረ ይቅርብኝ። ኖ እንደዛ ካልሽ ብሩን አምጪው። የቱን ብር? የሰጠንሽን 6000 ድርሃም። አየ ድራማው እንዴት እንደተሰራ አያረ። መኪናውን በግዱ ሰጂ መታፈኑ የጀመረው እዚህ ጋር የመታሙ ይሄ ነው። ሲሪየስ አሁን ያወራው ነገር እግዚአብሔር ምስክሬ ነው። እሷ አይን መናገር አትችልም። ይህ ነው ኦልሬዲ። እኔ ግን ዋጋ ከፍዬ እኔ ተናግሬላታለሁ። ጌጤ እኔ ተናግሬልሻለሁ። እንዳታስብ እኔ ሪስክ ወስጄ እኔ ተሰድቤ እኔ ተናግሬልሻለሁ። አሁን ነፃ ትወጫለሽ። አንድ ቀን አሁንም ለቅርብ ጓደኞችሽ ስለነገርሻቸውም አሉ በነገራችን ላይ የሚያውቁ። ስለዚህ እቺ ልጅ እንዴት ብላ ነው ነፃ የምትወጣው? እንዴት ብላ ትናገር? ገባ? ስለዚህ አሁን ምን መሰለ እዚች ጋር እንዳይመታ እዚች ጋር የሆነ ነገር ይቀባልሃል። ልጁ ጥበበኛ ነው አልኩ እኮ አባቴ፣ ጥበበኛ ነው። በጣም ከባድ ልጅ ነው። እንደምታወራው አይደለም። እዚች ጋር የሆነ ነገር ከጃዝ ካልከው እዚህ ጋር ሴታፕ አዘጋጅቶልሃል። እዚህ ጋር የሆነ ነገር ካልከው እዚች ጋር ይቀባልሃል። የምር ነው። ታውቃላችሁ እናንተ፣ እኔ እግዚአብሔር በሚያውቀው አላውቅም። አሁን ነው አብዛኛው የሰማው። ግን እንትን ይፈልጋል። ይሄ ምንድነው? ሾው አለበት። አሁን ማን ነበር? ልጁንም አላውቅም። ቶታሊ ነው አላውቅም። ናሁም አንገቱ ላይ የፈረስ እኔ እንደው የሰጠው መስሎኝ ነበር። ከዛ ለካ መልሶ ተቀብሎታል።
ለሚቀበለው አንገቱ ላይ አድርጎለት የሚቀበለውን ሰንሰለት ለምንድን ነው ብዬ ራሱ ጠይቄያለሁ። አሁን ራሱ እኔ አሁን ተሙ መጥቶ አንገት ላይ ይሄን አድርጌ ቪዲዮ ልስራብህ ብለኝ እሺ አይደለም። ለምትቀበለኝ ነገር ለምንድን ነው ቪዲዮ የሚሰራብኝ? አንገት ላይ የምታደርግልኝ ገባ? ከሰጠኝ ስጠኝ። ቪዲዮ አይደለም ቪዲዮ ክሊፕ ብሰራበትስ ኦኬ። ግን ዌብሳይት ግን እኮ ዋና ጥያቄ ቢሆን እኔ አሁን ሚሊዮነርም አይደለሁም አንድ ምስኪን ነዋሪ ነኝ እና ቢሊዮነር ከሆንክ እንዴት ነው አንተ በማስነጠስ የምትቆም መኪና የሚሰጥ? አትጠይቅም እንዴ አንተ? 3.8 ሚሊዮን ዶላር ዳውን ሆንኩ ያለ ሰውዬ በገመድ በሩ የሚከፈት መኪና እንዴት ይሰጣል? እኔ እኮ ጥያቄ ነው የምጠይቀው። አትናደዱ። እኔ እንዳልይዝ እንዴት አንተ በገመድ የሚከፈት መኪና ይሰጣል? 3.8 ሚሊዮን ዶላር በኢትዮጵያ ስንት እንደሆነ ግን አውቀኸዋል? 700 ሚሊዮን ቁጥር አይችሉም ወይ ሂሳብ አይችሉም ብሎ እንዳይሆን ማቋረጥ 700 ሚሊዮን የኢትዮጵያ ብር ያለው ይሄ ማለት እኮ ቦሌ ላይ በትንሹ 1-4-5 ህንፃ ያለው ሰውዬ በገመድ የሚጎተት መኪና እንዴት ሰጣት? እንዴት 5 ደቂቃ ሄዳ የምትቆም ሳይክል አይቆምም በነገራችን። እንዴት 5 ደቂቃ ሄዳ የምትቆም መኪና ተሰጣት? አትጠይቅም እንዴ አንተ? እንዴ አንዳንዴ እኮ መጠየቅ አለብህ። ሸዋሸዋዎቹ ነግሬሃለሁ እኮ እዚች ጋር የሆነች ነገር ያስከልመሃል። ከዛ እዚች ጋር እቺኛዋ ፌል ካደረገች እቺን ይጠቀማል። አትችሉትም ልጁን። እንደኔ አይነት ሰውና አንዳንዶቻችሁ ብልህ የሆናችሁ ሰዎች ካል አትችሉትም። ይገንዛ እንዲህ ቁጭ አድርጎ እያጫወተ ከፈለገ የሆነ ነገር ይወስደዋል። እንደዚህ እኔ ራሴ ፊልም ነው የሚመስለው። እግዚአብሔርን ጎበዝ ከሆንክ ንቃተ ህሊና ካለ ፊት ታውቀዋል። እዚያ ግን እንዲህ አይነት ትሪክ ብዙ አሉ። ሙቪ ላይ የምታያቸው ምናምን አዋዋለ ከባድ ነው። ስለዚህ ልጅቷ አስበው የሰማይና የምድር አይነት ልዩነት እኮ ያለው እቺኛዋ ምስኪና ሀብትላት ምንም ማታቅ ምስኪን የእግዚአብሔር በቃ ችግረኛ ምንም የማታቅ ልጅ የት ውስጥ እንደገባች ራሳችሁን አስቡት። እግዚአብሔርን ለዛ እኮ ነው እግዚአብሔር ከዚህ ነገር እንዲያወጣት ጸልዩላት እንጂ ሌላው ተው እኔን ምናምን እኔ ይደርሳል። እኔ እሄዳለሁ ቤተሰብ እኔ አለሁ። እኔ መስደብ ስትፈልጉ አለሁ። የትም አልሄድም አልሰደድም። ቁጭ ብዬ መስደብ የምትመርቁኝም እግዚአብሔር ያክብርልኝ፣ የምትሰድቡኝም አብሽር። እኔ ዋናው ካሽ ማለትም የሚያወራው ቃል ጥርሱ ላይ ስለሚቀር ነው ቆይቶ የሚደርሰን። ቀድሞ እኮ ከውስጡ ተናግሯል። እሺ እርሱ እንደመረብ ይመለስ። አረ ቤቢ አታስፎግሪኝ በመድኃኒዓለም። ገስት የሚገቡት ሰዎች አይታዩኝም ጥርሴ ይከልላል ብሎ እኮ ችግሩን ተናግሯል። መጀመሪያ ሰውዬው ለምን አትረዱትም? ነው አሁን አይቻታለሁ። ማማዬ ወፈረተ ያለሽ እኔ ቆንጆ ኦፍኮርስ ወፍራም ነኝ። ምን አለችኝ? ጆሮውንም ከለለ እንደ ጥርስ። አዎ ወፍራም ነኝ ኦፍኮርስ አለች። ማለትም እንዴት ልይሽ ነው? አሁን እኮ የሆነ ከዚች በላይ ነው እንደ ፓስፖርት ነው የምትታየኝና እኔ እንጃ እኔ እንዴት እንደማይሽ ስለምሳሳላችሁ ነው። የኔ ቆንጆ ከየት ነው ያውሩ? ስራቸው ነው። የኔ ቆንጆ የት ነሽ? የኔ እናት ያንተ ጥርስ እኮ ነው ቆይቶ ነው የሚደርሳት ወሬው። ይኸውልሽ እየሰማሽ ነው። በቃ ወደ ሌላ ቻናል ሊድ በቃ ወደ ሌላ ቻናል ምንም ይችል ልታወራም ምንም ልንግባባ አልቻልንም። እንደ ሐሳብ ግን ለጥርስ ማጥለያ ያርግለት። ስልክህን እያነፋነፈው ነው፣ ምራቅ እየገባበት ነው። ኧረ አይገባበትም። ቤቢ እቴትዬን ይመልሳል። ለምን ይመልሳል? ማጥለያ ላይ ነው እንዴ? አለው ማጥለያ አለው። ማጥለያው ላይ እሺ በጣም ቢዚ ነች ማማዬ። በቃ ካልተመቻችን ምን እናደርጋ? አታወሪኝ? እሺ መዲ ጠይቀኛል። ወፍራም ነሽ ወይ? የት ነው የምትኖሪው? የት አካባቢ ነው የምትኖሪው? የሆነች ጥሩ ነገር መልሽልኝ።
ከነ መሲ ሰፈር። ኦኬ ዱባይ ነው የምትኖሪው? ማሻአላ ወፍራም ነሽ? አይሆንም አይሆንም፣ በቃ ያውሩ። ለምን እንደሆነ ታውቂያለሽ? ጥርሱ ሙቀት አይችልም፣ ይቀልጣል። ጄሪ አንቺ ባለ ትዳርን ምን ሊያደርግልኝ ነው? ሌላ ይቀየርለት፣ እኔ ይቀየርልኝ ሌላማ ቢኒ ይቀየርለት። አይ መዲ እሱ በረዶ ሀገር ነው የሚስማማው ለጥርሱ ኖ። አይ ወፈር ካላለች ውፍረትሽን በምን ሊው? አሁን እኔ በምን አይቼ? አሁን ለምሳሌ ወፍራም ነኝ ብለሽኝ ሳይሽ እኔ አጥንት ከሆንሽ ችግር ነው። እኔ አጥንት አልገኝ ማለት አንደኛ ነገር ከጥርሱም ጋር አይሄድም። ቀጭን ሴት ለምን አጥንትና አጥንት ሲቀጥሩ ሎሚ እንዳሳጠብ ያደርጉ ነው። እንዳሳ ሎሚ ጠብ ፍሪክሽን አለ፣ ኢግኒሽን፣ ዲሲዥን፣ ኳንቴሽን ብዙ አይነት ሽኖች አሉና አይሆንም፣ አይመጣውም። ማማይ አይ ይቅርታ ታች ያውሩ ስራቸው ነው። መዲ አታወራም? አንተ ስለምታውቃና ያስገባል። መዲ ስራ ላይ ሆና መሰለኝ። አይ እኔ እዚህ ነው ያው ሳያት አስገባዋት፣ ያው ልካ ነበር አስገባዋት። ሴቶቹ ማግባት የምትፈልጉ ባባን አንድ ቁጥር ጻፉ። ቪዲዮ ገብታችሁ ባባ ማግባት አይደለም አሁን ማግባት ሳይሆን መተዋወቅ ላይ ነን። መተዋወቅ የምትፈልጉ ማለት የካሽመን ነው ጽፍ ያለው ዋና ክራሽ ልታፋች ነው እንዴ? አንቺ ምን እሺ አንተም በያለው አስገብቻለሁ። ቤቢ ይቅርታሽ ነው። አይ መድኃኒቴን ስላሏት ከሷም ትረዳኛለች። እኔ ወንድ አላስገባም ፈራባ ብላ ጺም ለጺም ልትሰራ ነው ገብተህ። ሴቶችን አስገባቸው ቢኒ። አስገብቻለሁ። ሴት ወንድ ነው እንዳለ የሚዘፉት